ታይዞ ለቅሶን እኮ ወደ ዝርቅ ቀየራችሁት አሁን ለቅሶ ስርዓቱ ምን ነበር ጅማ ላይ የታወቀ ደስ የሚለው ባህል ምንድነው የማይጠቅም ወጣት የጫት ወጣት የኸምር ቤት ወጣት አላህ ያድርግብን እነዚህ አይነት ቆሻሻ ነገር አላህ ያጥፋልን ከተከበሩ የአላህ ወራት ውስጥ ነው እነዚህ አራቱ የተከበሩ የአላህ ወራት ቁርአን ውስጥ ተነግሮ ነብዩ አለይሂ ሰላቱ ሰላም 3 ቀን በቆየትም ራሱ አልተዘገበም وانا رجو يروتين كنين الروما وجادوتي تموري حركة روسي كيوسي دورا من كيسي አንዳንድ ከረጀብ ጋር ታይዞ የሚዘገቡ ሐዲሶች አሉ ሰሂህ ያልሆኑ በተለይ ሚዲያ ላይ በሰፊ የሚሰራጩ ለምሳሌ اللهم بارك لنا في رجب وشعبان وبلغنا رمضان ይሄ ሐዲስ ብዙዎቻችሁ ታውቃላችሁ ሐዲሱ ሳይ አይደለም ضعيف ነው ብዙ ሰው እንደበት ላይ ግን ይሰማል ሐዲሱ ضعيف ነው እንደዚህ ነገር ብንጠነቀቅ ጥሩ ነው መልእክቱ ትክክል ሊሆን ይችላል መልእክቱ ትክክል ቢሆንም ከነብዩ ያልተዘገበ ነገር ነብዩ እንዲህ ብለዋል ማለት ወንጀል ነው ማን ከذب علي متعمدا فليتبوا مقعده من النار በኔ ላይ ውሸትን የቀጠፈ ሰው መቀመጫውን ከጀሃነም ያዘጋጃሉ ነብዩ አለይሂ ሰላቱ ሰላም መልእክቱ ትክክል ቢሆንም ነብዩ እንዲያሉ እንዲያደረጉ ኖ አይቻልም ይሄ ሌላው ሐዲስ ለምሳሌ ረጀብ ሸህሩላህ ወሸዕባን ሸህሪ ወረመዳን ሸህሩ ኡመቲ ይሄ ብዙ ጊዜ ገር አይታወቅም ባላነሳው ይሻላል ይሄ በሌላ ሀገር ላይ በብዛት የሚታወቅ ነው አላ ኩል ሐል ፈضل شهر رجب على سائر الشهور كفضل القرآن على سائر الاذكار የሚል ሐዲስም አለ ይሄም ضعيف የረጀብ ወር ከሌሎች ወራት የሚበልጠው ቁርአን ሌሎች ንግግርን እንደሚበልጥ ነው ብሎ በሰፊ የሚዘገብ ሐዲስ አለ ይሄም ከነብዩ አለይሂ ሰላቱ ሰላም አልተዘገበም እንደማጠቃለያ የሚያነሳላችሁ ምንድነው አሁን ያለንበት ወር የረጀብ ወር ደግሞ ወደ ዓለም ለመጣችሁ ሰዎች አራቱ ከተከበሩ የአላህ ወራት ውስጥ ነው እነዚህ አራቱ የተከበሩ የአላህ ወራት ቁርአን ውስጥ ተነግሯል ان عده الشهور عند الله 12 شهرا الله ዘንድ የወራት ቁጥራ 12 ወራቶች ናቸው ይሄንን ደግሞ አላህ ሰማይና ምድርን የፈጠረበት ቀን የወሰነ ውሳኔ ነው ለወል محفوظ ውስጥም የተቀመጠ 12 ወራት ናቸው አለ አንድ ከነዛ ውስጥ ደግሞ منها 4 حرم አራቶቹ የተከበሩ ናቸው አለ እነሱ ምንድናቸው ዙልቃዕዳ ዙልሂጃ ሙሐረምና ተለጥላ ያለችው የረጀብ ወር ናት አሁን ያለንበት ወር ማለት ነው ታዲያ በእነዚህ ወራት ውስጥ ذلك الدين القيم አለ በዚህ ሁኔታ 12 ወርን መቁጠር አራቱን ደግሞ ከወንጀል በመራቅ ከበደል በመራቅ ማክበር ይሄ የአላህ ዲን ነው ትክክለኛው ሃይማኖት ነው አለ በእነዚህ ወራት ውስጥ فلا تظلموا فيهن انفسكم ነፍሶቻችሁን አትበድሉ አለ ታዲያ ረጀብ ወር ውስጥ ገብተናል ተውባ በማድረግ ከወንጀል በመጠንቀቅ ወደ አላህ መመለስ የነብዩ አለይሂ ሰላቱ ሰላም መንገር ነው አንድ ሁለተኛ ደግሞ በዚህ ወር ውስጥ ወንጀል መስራት ወንጀሉ ከባድ ነው የትኛው ወንጀል ማጭበርበር ሊሆን ይችላል ውሸት ሊሆን ይችላል ቅድም እንዳነሳው ኸምር መጠጣት ሊሆን ይችላል بالله عليكم ከኸምር ተጠንቀቁ የተሰማ ያለው ዜና በጣም መጥፎ ነው ኸምር ጋር ታይዞ ኸምር ቤት በየቦታው እየተስፋፋ ሰው እየተቸገረ እዚህ ጋር እየተራበ ኸምር ማስፋፋት ይሄ አላህ የሚያስቆጣ ነገር ነው ሰርግ ጋር ታይዞ ኢብን ለቅሶ ጋር ታይዞ ለቅሶን እኮ ወደ ዝርቅ ቀየራችሁት አሁን ለቅሶ ስርዓቱ ምን ነበር ጅማ ላይ የታወቀ ደስ የሚለው ባህል ምንድነው ሸሪዓ የሆነ ነገር ሲያዝ ባህላችን ወደ ሸሪዓ እንቀይር ነበር በፊት ለምሳሌ ድሮ ነው ያቅ ነበር የሆነ ሰው ሲሞት ለቅሶ እስከ አንድ ወር ምናምን ዱንከን ታስሮ ሰው ይቆያል የነብዩ አለይሂ ሰላቱ ሰላም ሐዲስ ተነገረ የፉቃዎችም ቃል ተነገረና ለቅሶ ከ3 ቀን በላይ መቆየት የለም እንደውም ከነብዩ አለይሂ ሰላቱ ሰላም 3 ቀን መቆየትም ራሱ አልተዘገበም ሲባል ብዙዎቻችን ለቅሶ የሚባል ነገር እርግፍ አድርገን ተውን ሰው ሲሞትብን ሄደን እንቀብራለን ሰላቱል ጀናዛ እንሰግድበታለን ዱዓ እናረግለታለን ሰውየውን የምንችለውን አክል እናጽናናለን ከዛ በኋላ እዛ ሄዶ ተሰብስቦ ጫት በቃም የሆነ ነገር ይዞ መምጣት ልክ ወደ ሰርግ መቀየር የምንድነው ጥቅሙ እስኪ ሰውየውን ማሰገር ሰውየው ሳይሞት በፊት እኮ አናግዞም ነበር
ለምሳሌ ብዙዎቻችን አይታችሁ ከሆነ ሰውየው ሲታመም የሚታከምበት ገንዘብ የለውም፣ የሚበላ ነገር የለውም፣ ልጆቹ ይሰቃያሉ፣ ባለቤቱ ትሰቃያለች፣ ስንት መከራ ያሳልፋል፣ ዘመዱም አይደርሱለትም። ሲሞት ግን ጫት ይገዛል፣ በሬ ይታረዳል። ምን እንዲያደርግ ነው? እስኪ ምንድነው ጥቅሙ? ማንን ለመጥቀም ነው? ከሞተ በኋላ ለሰውየው በሬ ማረድ፣ ከሞተ በኋላ ጫት ገዝቶ እዛ መቃም። እስኪ መጀመሪያ ሲታመም ለምን አትረዱትም? ለምን አታሳክሙም ነበር? ለምን ልጆቹ የሚበሉ ነገር አሰጡም ነበር? ሐቂቃ እስኪ ወደ አቅላችን እንመለስ። ከሞተ በኋላ እዛ ተሰብስቦ ይሄንን ቅጠል ከየቦታው ገዝቶ እዛ ማሰራጨት ማንን ነው የሚጠቅመው? ሐቂቃ እስኪ መተዛዘን የሚባል ነገር እንመልሰው። ሰውዬው ሲታመም እንርዳው፣ የኔ ያክል የምታከምበት ነገርን እናግዘው። ከሞተ በኋላስ خلاص ዱዓ አድርገንለት ሰላቱል ጀናዛ ሰግደን እንሸኘው። እነዛ የቀሩ የቲሞች ካሉ ደግሞ በምንችለው ነገር እንርዳ። 3 ቀን ሰዎቹን ለማጽናናትም ከሆነ ደግሞ ይገባ እናጽናናቸውና ከዛ በኋላ ይቁ። ሰርጋችንም አላህን የሚያስቆጣ አይሁን። ወደ ጫካ አትሂዱ። ይሄ ገንዘብም ከመጠን በላይ አታውጡ። ለደሃ ስጡ። እስኪ ሐቂቃ እስኪ አንድ ነገር እናንሳ። ዛሬ እገሌ የሚባል ሰርግ አለው እንበል። በዛ በሰርጉ ቀን በ1 ሚሊዮን በ2 ሚሊዮን ስንት ወጪ ከሚያወጣ እስኪ በሰርጋችን ቀን የተቸገሩ ድሃዎችን በ100 ሺህ ብቻ ሌላው ወጪን ትተን ድሃዎችን እናብላ ብለን ድሃን ብናበላ ሰርጉ ያማረ ሰርግ አይሆንም? ከዛ በላይ የሚያምር ሰርግ አለ? አዲስ አበባ ላይ አንዳንድ ደስ የሚለኝ ድርጊቶች አሉ። ባቡል ኸይር የሚባል አንድ ድርጅት አለ። ሰርገኞች ሲጋቡ በፊት ጫካ ሲኒማ ቤት ምናምን የሚሄዱትን ትቶ እዛ ሄዶ 200 300 ምስኪኖች አሉ የሚመገቡበት። ወጪያቸውን እንዳለ ለነዛ ምግብ አድርጎ ምስኪኖቹ ይበላሉ፣ ሰርገኞችም ሰርጋቸውን እዛው ያሳልፋሉ። ሐቂቃ ደስ አይልም? ይሄ አይጠቅምም። ምስኪነኛም እኛም እንደዚህ ምስኪኖችን ብንረዳበት ሐቂቃ ቤትን ያጣን ሰው ብናግዝ የተሻለ ነው የሚሆነውና በተለይ አሽሩል ሁሩም ጋር ታይዞ ከእንደዚህ አይነት ወንጀሎች እንጠንቀቅ። አላህ ሀገራችንን ሰላም ያድርግልን። አላህ ይሄንን ልማት ያፋጥንልን። ልማቱንም ለአገርም ለኡማው የሚጠቅም አላህ አድርግልን። ለዲን አልእስላም የሚጠቅም አላህ አድርገን። አላህ ሸባቦቻችን ወደ ዲን የሚመለሱ አድርጋቸው። ሸባቦቻችን የዲን ሸባብ ያድርጋቸው። አላህ ሸባቦቻችን ለአገር የሚጠቅሙ ያድርጋቸው። ጥሩ ጠቃሚ ወጣቶች፣ ጠቃሚ ሴቶች፣ ጠቃሚ መሪዎችን እምናወጣ አላህ ያድርገን። ከዚህ የሚወጡ መሪዎች ለአገር ለዓለም የሚጠቅሙ አላህ አድርጋቸው እንጂ የማይጠቅም ወጣት፣ የጫት ወጣት፣ የኸምር ቤት ወጣት አላህ ያድርግብን። እነዚህ አይነት ቁሻሻ ነገር አላህ ያጥፋልን። ለሀገራችን የሚጠቅም አላህ ያድርገን። ጥሩ ስልጣኔ የምናመጣ ጥሩ እድገት የምናመጣ ለዲን ለዱንያ የምንጠቅም ሰዎች አላህ ያድርገን። አላህ ሀገራችንን ከፍ አድርግልን። ችግር የሚባለው ነገር አላህ አንሳልን። ስቃይ መከራ የሚባል ነገር አላህ ያስወግድልን። ሰላሙንም አላህ ያምጣልን። هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه وسلم اجمعين والسلام عليكم